በዚህ በምንኖርበት ጊዜ ሰዎች ቤትን ለተለያዩ አገልግሎቶች ይሰራሉ። ከነዚህ ለተለያዩ አገልግሎቶች ከሚገነቡ ቤቶች ውስጥ እጅን በአፍ የሚያስጭኑ ልዩ ቅርጽ የያዙ ቤቶችን እናገኛለን። ከውጪ አንድ ነገር ትክክል እንዳልሆነ ግልጽ ነው። ጣሪያ ያለው መሰረቱ መሆን ያለበት ቦታ ነው። እናም መስኮቶቹ በሙሉ ወደ ታች ናቸው። በቤቱ ዙሪያ ያሉ ዛፎችና ተክሎች እንኳን ግርምት ውስጥ ያሉ ይመስላሉ። ይህ ቤት ጣሪያው ላይ ካሉት የቤት ዕቃዎች አንስቶ በተቃራኒ መንገድ እስከሚከፈቱ በሮች በውስጡ ይዟል። ይህ ቤት የሰው ልጅ ሐሳብ እንዲምታታ ተደርጎ የተሰራ ነው። ይህ ቤት ብቻ አይደለም፣ ስለ መኖሪያ ቦታና የመሬት ስበት ያለንን ግንዛቤ ለማደናገር የተነደፈ ድንቅ ስነ ህንጻም ጭምር ነው እንጂ። ወደ ቤት ውስጥ እንግባና ነገሮች የበለጠ እንግዳ ይሆናሉ። በሳሎን ውስጥ ስንገባ ሶፋ የሚገኘው በጣሪያው ላይ ተጣብቆ ነው። እናም ቴሌቪዥኑ ተገልብጧል። ከመጠን በላይ ለመመልከት ፍጹም አስቸጋሪ ይመስላል። በመኝታ ክፍሉ ውስጥ አልጋው በጣራ ላይ ይገኛል። በዚህ አልጋ ላይ ለመተኛት መሞከር ከመኖሪያ ቤታችን ላይ ያለ ጣራ ላይ ከመንጠልጠል አይተናነስም። ይህ ቤት በሚጎበኙበት ጊዜ ጎብኚዎች ግራ የመጋባት ስሜት ተሰምቷቸው ቢሄዱ ምንም አያስደንቅም። በፖላንድ፣ በደቡብ አፍሪካና በተለያዩ የዓለማችን ክፍሎች የሚገኘው ይህ የተገለበጠ ቤት ለመጀመሪያ ጊዜ ዲዛይን የተደረገው በዳኒኤል ዛፒዮቭስኪ ሲሆን የተሰራውም እንደ ሙከራ የተለመደ ወይም መደበኛ የምንለው ነገር ምን እንደሆነ በራሳችን ላይ ጥያቄን እንድናጭር ነው። የተገለበጠ ቤት ለምን ይገነባል? አንዳንዶች ለቅንጦትና ዘመናዊነት መገለጫ ነው ይላሉ። ሌሎች ደግሞ የማይረሳ ነገር ለመፍጠርን ታሳቢ ያደረገ ነው ይላሉ። ያም ሆነ ይህ በእርግጠኝነት ይህ ቤቶችን ገልብጦ የመገንባት ሂደት በቱሪስቶች አይን ላይ ጥሩ ተጽዕኖን እየፈጠረ ያለ ይመስላል። ታዲያ ለምንድን ነው ይህ ቤት በአእምሯችን ላይ መደናገርን የሚፈጥረው? ሁሉም ነገር አእምሯችን የመሬት ስበትና ሚዛንን የሚተረጉምበትና ከሚረዳበት አረዳድ ጋር ይያያዛል። የምናውቃቸው ነገሮች በተሳሳተ ቦታ ላይ ሲሆኑ ስሜታችን ይሸበራል። ይህ ቤት በእርግጥም ለኑሮ ምቹ አይደለም እንበል፣ ነገር ግን በእርግጠኝነት የማይረሳ ነው።